ብጥብጥ አረጋዋለሁና ምን እንደሚሰማው አላቅም፣ ምን እንደሚለኝ አላቅም። ማስቲካ እያኘኩ ስለሆነ ደግሞ ያምነኛል ብዬ አስባለሁና ጠርሙስ ይዤ ምናምን ነው የምገባው። ሳሎን ቤት ካላገኘሁት ክፍሉ ድረስ ይዤ እጠራዋለሁ ወይ ደግሞ ታች ሆኜ እጠራዋለሁ ማለት ነው። እና ብጥብጥ ነው የማደርገው። እንግዲህ ፕራንክ በእኔ አልተጀመረም። ቢያንስ ይሄ ስርዓት ያለው ፕራንክ ነው ብዬ አስባለሁ። እና ብዙዎቻችሁ ወጣቶች ካላችሁ ደግሞ እንድትማሩበትም እፈልጋለሁ። ምክንያቱም መጠጥ የትም አያደርስም፣ የትም አንደርስም። በመጠጥ ውስጥ ራስን መጉዳት እንጂ መጠቀም የለምና እኛ ግሩፕ ውስጥ ደግሞ እውነቴን ነው አብዛኛው ሰው የሚጠጣ ሰው የለም እና ሁሉም ቁም ነገረኛ ስርዓቱን የያዘ ለነገው የሚያስብ ነጋቸውን በጣም በቃ ወጣት ሆነው ግን ነገ ላይስ ምን እንሆናለን ብለው ዛሬ ላይ አስበው ለነጋቸው እያሰቡ የሚኖሩ ሰዎች ናቸውና በዚህ አጋጣሚ ሁላችሁም በዙሪያ ያላችሁ ሰዎች አመሰግናለሁ። ምክንያቱም እኔም እንድበላሽ ምክንያት አልሆናችሁኝም። ከግሩፕ ውስጥ እርግጠኛ ነኝ አንድ የሚጠጣ የተበላሸ ሱሰኛ ምናምን ሰው ቢኖር ሁላችንም እንበላሽ ነበር። ግን ሁሉም ሰው ስርዓቱን የያዘ ሰው ነውና እንደዚህ ሲሆን ደስ ይላል። ጓደኛን የሚያበላሸው ጓደኛ ነው ብዬ አስባለሁ። አንድ የሚጠጣ ወይም የሚያጭስ አንድ ጫት ዞበ ውጣ በቃ የት ነው ወጣው? ያማታል እንዴ? ደስ ያለ ቦታ እኔ መተኛ ትፈልጋለሁ ነበር እና እዚህ ላይ ነው እንደምተኙ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? አለን። ዛሬ ለየት ባለ ርዕስና ለየት ባለ ቪዲዮ ነው የመጣሁት ማለት ነው። ቪዲዮዬን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ ማለት ነው። መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሀይሚ ከመጀመሪያዋ በፊት ማስጠንቀቂያ ሰጥታለች ማለት ነው። እውነት እንዳይመስላችሁ ውሸት ነው በማለት አስቀድማ ተናግራለች ማለት ነው። በነገራችን ላይ አንዳንዶቻችን ሙድ ይገባናል፣ አንዳንዶቻችን ደግሞ ሙድ አይገባንም ማለት ነው። ሀይሚ ያው ፕራንክ በአረቄ ነው ብላለች። እጇ ላይ አቋርጠውኝ ነበረ ተመልሼ መጣሁ ማለት ነው። እና ቤተሰብ ሀይሚ ፕራንክ ስታደርግ ማንም አይችላትም፣ ማንም የሚወዳደራትም ሰው የለም። ጎበዝ ናት፣ የሚወዳደራትም የለም። እስኪ እንደ ሀይሚ ፕራንክ የሚያደርግ አለ ካላችሁ በኮሜንት አሳውቁኝ ማለት ነው። ሀይሚ ጎበዝ ናት፣ ትችላለች፣ ሙዱም ይገባታል ማለት ነው። አንዳንዶቻችን ደግሞ ሙድ የሚገባንም አለን፣ የማይገባንም አለን። እና ሀይሚ ያው ታውቃላችሁ የአራዳ ልጅ ናት፣ ሁሉንም ትችላለች ማለት ነው። እና ቤተሰብ ስለ ጫቱና ስለ ሲጋራው ደግሞ ወይም ደግሞ ስለ አረቄው ስናወራ የምታውቁ ልታቆም ትችላላችሁ፣ የማታቆም ላታቆም ትችላላችሁ። ኢትዮጵያ ውስጥ ከስንት አንዱ ነው እንጂ የማይቅም የማያጭስ የለም። እና ጫት እንደተባለ ያው ታውቃላችሁ ጥቅም የለውም ጎጂ እንጂ የብዙ ሰው ትዳርም አፍርሰዋል። በተለይ ያው ያገባችሁ ልታቁም ትችላላችሁ፣ ያላገባችሁ ላታቁም ትችላላችሁ። ግን ያላገባችሁ ካላችሁ ደግሞ ሳታገቡ በፊት ዱዓ አድርጉ። ጫት የማይቅም ከሱሰኛ የራቀ ብላችሁ ዱዓ አድርጉ ማለት። ያገባችሁ ደግሞ ምንም ማድረግ አይቻልም። እንግዲህ ጫቱ እንዲተወው ዱዓ አድርጉለት። ግን ካገባችሁ በኋላ ባላችሁ ሱሰኛ ነው ተፋቱ ማለት ይሄ አስፈላጊም አይደለም። አላህም እንዲያስተካክለው ዱዓ አድርጉለት። አሁን ብዙ ሰዎች ጫት ይቅማል፣ ለወጪ አይሰጠኝም፣ ከሱ ጋር ምን አቃጠለኝ አልፋታም ወይ ብለው ብዙዎቻቸው 2 ልጅ 3 ልጅ 4 ልጅ ወልደው የሚለያዩም አሉ። ግን ሱሰኛ ከሆነ ደግሞ ሴቶች ወደ ራሱ እንዲመለስ ዱዓ አድርጉለት። ከዛ የተረፈ ደግሞ 3 ልጅ 4 ልጅ ወልዳችሁበት ተለያዩ ማለት ከባድ ነው። እና አሁን ላይ ኢትዮጵያ ውስጥ ያው ልታቁም ትችላላችሁ፣ ከስንት አንዳንዱ ነው እንጂ በተለይ ጫት የማይቅም የለም። ጫት ግን ከምድርም ያጥፋው ቢባል ሊጠፋም አልቻለም። እውነቴ ነው የምላችሁ ጫት በጣም አስጊ ነው ማለት ነው። የስንቱን ህይወት አበላሸ፣ የስንቱም ትዳር አበላሸ። እና በጣም ከባድ ነው። ይሄ ያመጣሁት በሀይሚ ምክንያት ነው ማለት ነው። ሀይሚ እውነት እንዳይመስላችሁ ይሄ ሱስ ነገሮች
ጥቅም የላቸውም ጉዳት እንጂ በማለት ተናግራለች። እንግዲህ ያው እነሱ ለስራ ነው እንጂ እውነትም ሊያደርጉት አይደለም። ግን አያደርጉትም ሲባል ደግሞ እውነትም አለ። ሁሉም ይቅማል፣ ሁሉም አይቅምም ማለት አይደለም። ሁሉም ይጠጣል ወይም ደግሞ ሁሉም አይጠጣም ማለት አንችልም። እያየን ነው። ስለዚህ በተለይ ሴት እህቶቻችን ያላገባችሁት እስከምታገቡ የማይቀም ሱሰኛ ያልሆነ እንዲሰጣችሁ ወደ አድርጉ ማለት ነው። ከዛም ደግሞ ያገባችሁን ደግሞ ቻሉት፣ ምንም ማድረግ አይቻልም። ተፋቱ አንላችሁም። ከተፋታችሁም ደግሞ በጣም ችግር ነው። 3 ልጅ 2 ልጅ ይዛችሁ አስባችሁታል እንዴ? በጣም ከባድ ነው። ገጠርም ሆነ አዲስ አበባም ሆነ የትንም ስትኖሩ በጣም ከባድ ነው ማለት ነው። ስለዚህ ያንም ልጆቻችሁ እስከሚያድጉ ድረስ ሞታችሁም ተሟሞታችሁም ከልጆቻችሁ ጋር ከባሎቻችሁ ጋር አንድ ላይ መኖር አለባችሁ ነው የምላችሁ ማለት ነው። እና ቤተሰብ ቪዲዮን ስታዩት ላይክ፣ ሰብስክራይብ፣ ኮሜንት አድርጉ። ብዙዎቻችሁ ደግሞ እጃችሁ ይሰበራል ላይክ አታደርጉም እና ምንም ችግር የለውም ላይክ አድርጉሃል። አረግም ካላችሁም ደግሞ ማንም ያስገድዳችሁም የለም ማለት ነው። እና በሀይሚ አስተያየት ብዙ ነገር እንማርበታለን። እውነት ነው። በተለይ ይሄ በጣም ጎጂ ናቸው። በተለይ አሁን ጫት፣ አረቄ፣ ሲጋራ የሚባሉት በጣም ከባድ ናቸው። እንግዲህ ሀይሚ ከእኔ ፋሚሊዎች ማንም የሚጠጣም የሚያጨስም የሚቅምም የለም ብላለች። መኖርም የለበትም አስፈላጊም አይደለም። በአጠቃላይ ይሄ ጫት የሚባለው እንደውም እኔ እንደው ይጥፋ ቢባል ጫት ይጥፋ ነው የምል ነበረ። እውነት በጣም ነው ያስጠላ። ስንት እህቶቻችን ከትዳር ላይ ተለያይተው ተሰቃይተው አልቅሰው የሚኖሩ ስንቶቻቸው አሉ፣ እያየን ነው ማለት ነው። እና በጣም ከባድ ነው። ያላገባችሁ ደግሞ ዱአ አድርጉ ከልባችሁ፣ እውነት እንዳይሰጣችሁ ዱአ አድርጉ ማለት ነው። ደግሜ ደጋግሜ የምነግራችሁ ደግሞ ያገባችሁ ደግሞ ምንም አይደለም ቻሉት ነው የምላችሁ። እና ቤተሰብ በሌላ ቪዲዮ እስከምመጣ ድረስ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁንም እንዳትረሱ ማለት ነው። ላይክ፣ ሰብስክራይብ፣ ኮሜንት የምታደርጉም ከልብ አመሰግናለሁ። ከእንደዚህ አይነት ከሱሰኛ አላህ ያርቀን ብለን ሁላችንን በየሃይማኖታችን ዱዓ እናድርግ። ዱዓ ካረግን ደግሞ እነዚህ ሱስ የሚባሉትም ይጠፋሉ ማለት ነው። እና ቤተሰብ ቸው ቸው ነው ምላችሁ።